የስምንተኛ ክፍል የሚኒስትሪ ፈተና የተጀመረበት ቀን ነው። እንግዲህ አመቱ በሙሉ እነዚህ ተማሪዎች ለዚህ ፈተና ዝግጅት ሲያደርጉ መጥተዋል። እኛም እንደ መንግስት በተለየ መልኩ የማሳለፍ ምጣኔያችንን ለማሳደግና ጥራትን ታሳቢ ያደረገ የትምህርት ስራ ስንሰራ መጥተናል። በተለይ ይሄ ሚኒስትሪ ተፈታኝ የሆኑ የስምንተኛ ክፍል ተማሪዎች የተለየ ድጋፍ የሚደረግበትን ስትራቴጂክ በመንደፍ ጠንካራ ቼክሊስት በየጊዜው በማዘጋጀትና ድጋፍና ክትትል በማድረግ የመጣንበት ሂደት አለ። በዚህም በተለይ የቲቶሪያል ትምህርቶች፣ የማጠናከሪያ ትምህርቶች፣ በየትምህርት ቤቱ የሚዘጋጁ ፈተናዎች፣ ከተማዊ የሆኑ ፈተናዎች በማዘጋጀት በመፈተን በማጠናከር መጥተናል። ዛሬ ደግሞ በተለየ መልኩ ፈተናው በይፋ ያስጀመርንበት ሁኔታ ነው ያለው። ስለመረጋጋት ቀስ ብሎ ጥያቄዎችን ማየት፣ ሰዓታችሁን እየጠበቃችሁ መሄድ ይጠበቅባችኋል። ኩረጃ ያው አይፈቀድም። ስለዚህ ከቅድመ ዝግጅት ጀምሮ በጣም በጥንቃቄ ተማሪ ውጤት ሊረብሽ በማይችል መልኩ አመቱ በሙሉ ኢንቨስት የተደረገው ዲስተርብ የሚያደርጉ ነገሮች እንዳይኖሩ የጸጥታ ሁኔታው በተጠበቀ መንገድ ሰላማዊ በሆነ ሁኔታ ተፈትነው የሚወጡበትን ዝግጅት አድርገን መጥተናል። ስለዚህ ፈተናው ዛሬ እዚህ አባ ፍራንሷ ግቢ በመገኘት በይፋ ያስጀመርንበት ሁኔታ አለና ይህን ፈተና ተጀምሮ እስከሚያልቅ ድረስ በጣም በጥንቃቄ የምንከታተልበት በጥንቃቄ የምንመራበት ሁኔታ አለ። እነዚህ ነገ ሀገር ተረካቢ የሆኑ ወጣቶች በተቀመጠለት የስታንዳርድ መሰረት ፈተናውን ተፈትነው እንዲያልቁ ጥብቅ ክትትል እናደርጋለን። ተማሪዎቹም በተለየ መልኩ ውጤት እንዲቀናቸው መልካም ምኞት አለኝና መልካም የፈተና ጊዜ ላለሁ። አመሰግናለሁ። ያው ተማሪዎቻችን ለማብቃት ብዙ ስራዎች ስንሰራ ቆይተናል። ይህንን የሰራነው ስራ ደግሞ ልጆቻችን ፍሬ የሚያፈራበት መልካም ውጤት እየተመኘው ያው ከተማችንን ሊመጥን የሚችል ውጤት ተማሪዎቻችን እንደሚያመጡም ባለሙሉ ተስፋ ነኝ። አመሰግናለሁ።